ሰላም ጤና ይስጥልኝ ውድ የፕሮግራሜ ተከታታዮች፣ ዛሬ በኢፌዴሪ ወንጀል ሕግ አንቀጽ 27ን አስመልክቶ የሙከራ ወንጀል በተመለከተ እናንተ ማቀርብላችሁ ይሆናል። ይህንም የሙከራ ወንጀል እንደሚታወቀው በወንጀል ሕጋችን አንቀጽ 27 ላይ ሲደነገግ አንድ ሰው አንድን የወንጀል ድርጊት ወንጀልን የተባለ በሕጉ የተቀመጠውን ለማድረግ አስቦ አቅዶ ያንን ውጤት ለማስገኘት በሂደት ላይ ጫፍ ደርሶ እያለ ነገር ግን በአንዳች ሁኔታ ያንን ነገር ሳይሳካለት ቢቀር ያን ወንጀል እንደፈጸመው ይቆጠራል። እናም ቅጣቱን በተመለከተ ያንን ሊፈጽመው የፈለገውን ወንጀል በሕጉ ላይ የተደነገገው በሚያስቀጣው መጠን ሊቀጣ ይችላል ማለት ነው። አሁን ለእናንተ አንድ ጉዳይ ይህ ቢሆን ኖሮ ብዬ እናንተስ ምን ልታደርጉ ትችላላችሁ የሚለውን ምላሽ ከእናንተ ለማግኘትና አእምሯችሁን እንድታሰላስሉበት እንድትመራምሩበት አንድ ጥያቄ ለእናንተ ይዤላችሁ መጥቻለሁ። ይህም ምንድነው? አንድ አበዳሪና ተበዳሪ በጣም ጓደኛሞች ነበሩ። ከዚያም ይህ ተበዳሪ ለአበዳሪ ጓደኛው እባክህን ይህንን ገንዘብ ስጠኝ፣ በዚህ ጊዜ እመልስልሃለሁ ይለዋል። ይህም በጣም ጓደኛሞች ነበርና አበዳሪው ቤተሰቡን ብዙም ሳያማክር ሚስቱን ብዙም ሳያማክር ይህንን ገንዘብ ይሰጠዋል። ከዛም ተበዳሪው ግን በተባለው ጊዜ ሳይሰጠው ዛሬ ነገ እሰጥሃለሁ በማለት ሳይሰጠው ብዙ ጊዜ ያሳልፍበታል። ከዚያም በኋላ ይህ አበዳሪውና ቤተሰቡ ግን በጣም ችግር ውስጥ ገቡ። ከአቅሙ በላይ ሆነ። ልጆቹንም ማስተማር ማስተዳደርም አቃተው። ይህ ገንዘብ ለሱ በጣም መሰረታዊ ነበረ። ፕሮግራሙን አቃውሶ አቋርጦ ነው የሰጠው። ከዛም በኋላ ከዚህም አልፎ ደግሞ ጓደኛው ተበዳሪው እየሸሸበት እየጠፋ መጣ። ከዚያም ይህ አበዳሪው ያለው አማራጭ ተበዳሪውን ጠብቆ የራሱን አካሄድ መጠቀም እንዳለበት ተረዳ። ተናደደ። ከአቅሙ በላይ ሆነ። ሚስትየውም ነገሩን ከሰማች በኋላ ሌላም ነገር ሞራልን ሊነካ የሚችል ከችግሯ የተነሳም መናገርም ጀመረች። እሱም ተናደደ። ከዛም በኋላ ከዕለታት አንድ ቀን ቤቱ ማታ ላይ ጠብቀው። ከዛም በኋላ ሲገባ እሱም ተከትሎት ገባ። አጋጣሚ ሆኖ ቤት ውስጥ ሌላ ክፍል በነበረበት ቤት ውስጥ ነበር። ማታ ነበር ያ ተበዳሪ የገባ። አበዳሪውም ገብቷል። ላናገር እፈልጋለሁ። ሁለቱም ገቡ። ከዛም በኋላ ያንን ክፍል ዘጉት። ከዛም ሽጉጡን አወጣበት። ለምንድነው ገንዘብ የማሰጠኝ አለው። ለምንድነው ይህን ገንዘብ የማሰጠኝ ብለው ዛሬ እደፋለሁ፣ እገላለሁ፣ አልቆልሃል ብሎ ሽጉጡን አቀባብሎ ምላጩ ላይ እጁን አስቀመጠ። ከዚያም ይህ እንግዲህ መሳብና መግደል ብቻ ነው የሚቀረው። ዛሬ ያበቃልሃል፣ ቤተሰቤን በጠበቅከው፣ የሁሉ በአንተ ነው የሆነው፣ ስራ የሁሉ ቁም፣ ይህን ያክል ገንዘብ ስሰጥ ጓደኝነታችን እንዳይበላሽ ጓደኝነታችን ልጠብቅ ያንተንም ችግር በመረዳት ነበር ከቤተሰቤ ላይ አጉድዬ ይህንን ገንዘብ የሰጠሁት። ነገር ግን አንተ ምን ልትረዳኝ አልቻልክም። ብዙ ገንዘብ አለ አውቃለሁ፣ ብዙ መተዳደሪያ አለ፣ የንግድ ድርጅት አለ፣ እየሰራ ነው፣ የምትኖርበት ቤት፣ የምትኖረው ኑሮ፣ ልጆች የሚማሩበት ቦታ፣ የምትሄድበት መኪና፣ ሁሉ ነገር ለአንተ ትልቅ ነው። ነገር ግን አንተ ልታስብልኝ አልቻልክም። ይህን 3 ሚሊዮን ብር አንተ አታደለም እኔን ንቀህ እንጂ ዛሬ ግንባርህን ብዬ ደፋዋለሁ በማለት ይዝትበታል። ከዚያም ይህንን በተመለከተ ሚስቱ ከመስኮት አጠገብ የተበዳሪ ሚስት ከመስኮት አጠገብ በመሆን ይህንን ትሰማለች። ከዚያም በኋላ የዛቻው መጠን ክብደት እየሰፋባት ሲመጣ ወይኔ ባሌ ሊገለው ነው በማለት ሌላ አካል ጋር ትደውላለች። የምታውቀው ፖሊስ ጋር ትደውላለች። ፖሊሶቹም እንዲመጡ ታደርጋለች። ከዚያም በኋላ ያው
የመጡ ፖሊሶችን ከእሷ ጋር በመሆን ያዳምጣሉ። ሲያዳምጡ እገልሃለሁ፣ እደፋሃለሁ፣ ዛሬ አብቅቶልሃል፣ እንግዲህ ይኸውልህ ምን ነገር የምትፈልጉ ካለ ተናገር፣ እኔን እንዳናደድከኝ ዛሬ ግንባርን በትኛው እኔም እረካለሁ፣ መታሰር ነው የሚመጣው፣ ከዚህ በላይ ሊሆን የሚችለው ነገር የለም፣ የኔ ቤተሰብ እንደዚህ ተበጣብጦ ያንተንም በጠብጠዋለሁ እያለ ትንስ፣ ተቀመጥ፣ ዙር፣ ተኛ እያለ ያሰቃየዋል። ከዛም በኋላ የበሩ ቁልፍ ከውስጥ ያልተዘጋ ነው። ይህንን አላስተዋሉትም። ከዚያም እነዚህ ፖሊሶች አጋጣሚ ሆኑ በርግደው ይገባሉ። ከሚስቱ ጋር ነው ማለት። በርግደው ሲገቡ አቀባብሉበት ሊገለው እንደሆነ ያረጋግጣሉ። ሊገለው እንደሆነ ማለት ምንድነው? አቀባብሏል፣ ምላጩ ላይ ነው ያለው። ሊገለው እንደሆነ አቅዷል። ከዛም በኋላ ደረስንልህ፣ ልትገለው ነበር አይደለ ብለው ይዘዋቸው ወደ ፖሊስ ጣቢያ ይሄዳሉ ማለት ነው። ከዛም በኋላ ፖሊስ ጣቢያ እንደደረሰው ከኋላ ከዛ ምርመራ ይጀመራል። ቃል መስጠት ይጀመራል። በአንቀጽ 27 ወንጀለኛ መቅጫ ስነ ስርዓት ቁጥር 27 መሰረት ቃል ከተጠርጣሪው መርማሪ ይቀበላል። እና መርማሪ ሲቀበል ምንድነው ያለው? ይህ ተበዳሪ ያለው አበዳሪው ምንድነው ያለው? አይ እኔ ልገለው አስቤው አልነበረም ማለት እኔ ልገለው አስቤው አልነበረም። መርማሪው እጅን እኮ ምላጭ ላይ አድርገሃል፣ ደግሞ ከአፍር ደግሞ እገላለሁ ዛሬ በትኜ እዛን የኔ ትዳር እንደተበጠበጠ ያንተን ይበጠበጣል፣ እኔም ራሴን ለመንግስት አሳልፌ እሰጣለሁ፣ ከአቅሜ በላይ ሆኖብኛል እያልክ ነበር እኮ ደግሞ ምላጭ ላይ እጁን አድርገው ልትገለው ስትል እኮ ነው እኛ የደረስነው እና ከዚህ በላይ ምን ልትል ነው የሚል ሀሳብ ያጭርበታል። አይ እኔ እንደዚህ ያልኩበት ምክንያት ሰውየው ገንዘቡን የሚሰጥበትን መንገድ እያመቻቸው እየዛትኩበት እያስፈራራሁት ገንዘቡን እንዲሰጠኝ ነው እንጂ በፍጹም እኔ ይህን ሀሳብ አላደርግም፣ ባደርገው ሊጠቅመኝ የሚችል ነገር የለም፣ ለኔም የሚጠቅመኝ ነገር የለም፣ ለእሱ የሚጠቅመኝ ነገር የለም። እሱ ቢኖር ነው እንጂ የሚከፍለኝ፣ ከሞተ በኋላ እንዴት ይከፍለኛል? ይህንን ማገናዘብ ሰው ነኝ፣ በፍጹም ልገለው የመግደል ሀሳብ በውስጤ የለም ብሎ ይናገራል። እንግዲህ የመግደል ሀሳብ በውስጤ የለም ማለት ምንድን ነው? በኢፌዴሪ ወንጀል ህግ አንቀጽ 23 መሰረት ወንጀልን ከሚያቋቁሙ ነገሮች አንዱ ሀሳብ ነው። ሁለተኛ ድርጊትን ማድረግ ነው ወይም አለማድረግ ነው። ሶስተኛው ደግሞ ህጉ የተጠቀሰ እንደሆነ ነው እና ከዛ ውስጥ ሀሳብ ነው እና በፍጹም እኔ ሀሳቡ የለኝም ማለት። ከዛም ነገሩ ተመረመረ፣ የሰው ምስክርም ተመሰከረ፣ የሰው ማስረጃዎች ሊገለው ነበር የሚለውን ያዙ። ሌላም የድምፅ ማስረጃዎችም ነበሩ፣ ሌሎችም ማስረጃዎች ነበሩ። ያንን እንዳለ በመያዝ አቃቢ ህግ ጉዳዩን ሲመረምረው ይሄ ጉዳይ ያስከስሳል በሚል ለፍርድ ቤት አቀረበ። ለፍርድ ቤቱም በወንጀለኛ ህግ ቁጥር በኢፌዴሪ ወንጀል ህግ ቁጥር 540 መሰረት በተራ ግድያ ክስ ይቀርባል እና እናንተ የዚህ ተከሳሽ የአበዳሪው ጠበቃ ብትሆኑ ምን ታደርጋላችሁ? ወይም በሌላ አነጋገር እንደ ህግ ባለሙያ ይህ አበዳሪ በወንጀለኛ በኢፌዴሪ ወንጀል ህግ አንቀጽ 540 በተራ ግድያ ሊከሰስ ይገባል ወይንስ ሊቀጣ ይገባል ወይንስ በዛቻና በማስፈራራት ብቻ ሊከሰስ ይገባል የሚለውን ነገር እናንተ ተከታታዮቼ በማገናዘብ በመመራመር ህጉን በማየት የፈለጋችሁትን ማናቸውም ሰው የህግ ባለሙያም ሆነ ያልሆነ ይህንን ሀሳብ በመስጠት እርስ በርሳቸውም በመመካከር መልሱን ከዚህ በታች ባለው ኮሜንት ሴክሽን ላይ እንዲያስቀምጡ ይወያዩበት። መልካም ጊዜ እላቸዋለሁ። በቀሪ ጊዜ እስከምንገናኝ ድረስ ቻው፣ መልካም ሰንብቱ። ጠበቃና የህግ አማካሪ ፋንታሁን ደለለው ነኝ። አመሰግናለሁ።